ሰላም ነው። ሰላም። እሺ መስፍን ነኝ፣ ከላይ ያለው ነኝ። እሺ መስፍን ሰላም ነው። እንዴት ነህ? እንዴት ነህ? አለን አልሐምዱሊላህ። ብዙ ጊዜ ትምህርቶችን እከታተላለሁ። ሰሞኑ ግን ያው ጠፍተህ ነበርና ትንሽ ቅር ብሎኝ ነበር። ብዙ ጥያቄዎች አሉኝ፣ ግን ያው ለጊዜው 4 ጥያቄ ነው መጠየቅ የምፈልገው። ከዛ ያው እስልምና መቀበል ፈልጋለሁ ማለት ነው። እንዲህ ስልህ ጀስት ምን አለ መሰለህ፣ እኔ ኦልሞስት ማለት እምነት አልባ ነኝ። ኦርቶዶክስ ነበርኩኝ። አሁን ላይ ግን እምነት አልባ ነኝ ማለት ብዙ ያው ትረዳለህ። ድሬዳዋ አካባቢ ነው የምኖረው። አሁን ግን ከዛ ወጥቻለሁ እና ከቤተሰብ ጋር ያለመስማማት ጉዳይ ተፈጥሮ በዚሁ በእምነት ጉዳይ ከድሬዳዋ አካባቢ ወደ ላይ ርቅ ያለው እና በጣም ብዙ ጊዜ ብዙ መጽሐፍቶችን አንብቤያለሁ፣ ብዙ ነገራቶችን አይቻለሁ። ግን አንድ ነገር ነው ያጣሁት። ምንድነው? ኢየሱስ ክርስቶስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ ቅዱስ አጣሁ። ሁሉንም አንብቤ ማለት እኔ ቤት ውስጥ ያሉትን መጽሐፎች ሙሉ ላሳየ እችላለሁ። ኢየሱስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ አጣሁ። አንድ እሱ ነው። ሁለተኛ ነገር ስለ ስላሴ በጣም ብዙ መምህርትን ጠይቄያለሁ። በቃ ማለት ምንም መልስ ያጣሁለት ሁለተኛ ጥያቄ ነው። ሶስተኛ ነገር እኛ ማለት እኔ የተማርኳቸው ትምህርቶችና መጽሐፍ ቅዱስ ላይ የማገኛቸው ትምህርቶች ፍጹም የተለያዩ ናቸው። ስለ ምድርና ሰማይ እንደሚራራቁ ያህል የሚራራቁ አይነት ትምህርት ነው ያለው በመካከላቸው። አባቶች ሲያስተምሩን እኛ መጽሐፍ ቅዱስ ላይ ስናነብ ያው የሰው ልጅ የሚረዳበት አንግሎች የተለያዩ ናቸው። ሶስተኛው ይሄ ነው። ዋነኛውና ትልቁ ነገር ኢየሱስ ክርስቶስ በእውነት እሱ ጌታ ከሆነ ከሱ በፊት የነበሩ የተላኩ ነቢያት ወር እነ አብርሃም፣ ሙሴ ከሱ በፊት የተላኩ ሰዎች እሱ ጌታ ሆኖ ከመጣ ቅርብ ጊዜ ነው። ከነ ሙሴና ከነ አብርሃም በኋላ ነው። ከዛ በፊት የነበሩ ሰዎችስ እንዴት ነበረ እንትን ሲደረጉ የነበረው? ማለት የሆነ እኔ አሁን እንዲህ ነው ብዬ እንትን ማለት አልፈልግም። ያው